ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ እውነት ፊልም ላይ እንደሚታየው አስጠሊታ የተባለች ሴት ቆንጅዬ አለቃ ሊወዳት ይችላል? እስቲ ይህን ፊልም እንመልከት። ይፌንግ ትልቅ መስሪያ ቤት ውስጥ በጀማሪነት እየሰራች ነው። ሙሉ ለሙሉ ተቀጥራ እዛ መቆየት ትፈልግ ነበረ። ነገር ግን የስራ ባልደረባዋ ናይዋ የምትባለው ልጅ ሁልጊዜ ባለባበሷ ፊቷ ላይ ባለው ነጠብጣብ አማካኝነት ታገላት ነበረ። ግን መስታወት ታያለሽ? ፊትሽን አይተሽዋል? ከንፈርሽ ራሱ እኮ በጣም ደራርቋል። ጸጉርሽን እንኳን የምታበጥር ያመሲም ደግሞ ከዛም አልፎ የሰራውበትን ገንዘብና ቦነስ ብለሽ ትጠይቂያለሽ እንዴ? ለማንኛውም ገና ገንዘቡ የተተመነ አይመስለኝም። ፕሬዝዳንታቸው ባይ ወደ ውስጥ ይገባል። ታዲያ የሰሩትን ስራ እያደነቃቸው ነበረ። ናይዋም ስራውን ራሷ እንደሰራች አድርጋ እያስመሰለች ነው። ይህንን የሰማችው ፌንግ በጣም ተናዳ ነበረ። ታዲያ ተነስታ ለዳይሬክተሩ ተናግራ፣ ዳይሬክተሩም ከዚህ ቀደም ባለባበሷና ባኳኋኗ ስለሚያገላት ሁለቱንም ስትደበድባቸው በአይምሯ ስትስል ነበረ። እውነታው ግን እንደዛ አልነበረም። ቢያገሏት ቢሰድቧት ሁለቱንም ዝም ነበር የምትላቸው። ታዲያ አሁን ግን ለስራቸው ማሰራት የሚፈልጉት የፋሽን ኤጀንሲዎች ዋና ዳይሬክተር የሆነውን ልጅ በቪዲዮ እያዩት ነበረ። ይፌንግ ደግሞ ያንን ልጅ ታውቀዋለች። ያስታወሰችው ድሮ ላይ ጎረቤታሞች ነበሩ። በዚህም ከሱ ጋር ብዙ ጊዜዋን አሳልፋ ነበረ። እሱም በጣም ይወዳት ነበር። እሱን ከዛ ድርጅት ጋር እንዲሰራ ካደረገችው በእርግጠኝነት እንደሚወዷትና አሰሪዎቿ እንደሚያከብሯት አስባ ነበረ። በተመሳሳይ ሁኔታ ደግሞ ሉሺን አሁን ላይ በጣም ታዋቂ ነበረ። እሱ ላይፍ ሲገባ ሴቶች እንዳለ ቁጭ ብለው ያዩት ነበረ። ከአድናቂዎቹ መሀል እሷ አንዷ ነበረች። ታዲያ ቀረጻውንም ከጨረሰ በኋላ ሰውነቱ ቢደክምም ወደ ሌላ ስራው ነበር ሄደው። በጣም ጎበዝ ዳይሬክተር ነው። ዳይሬክት እያደረገ እያለ ቡና እንኳን አምጥተው ሴቶቹ ቢሰጡት ከነሱ ተቀብሎ አይጠጣም ነበር። ታዲያ ያን ቀንም የሚወደውን ቡና ይዛለት የመጣችው ይፌንግ ነበረች። ራሷንም ከረሳት ብላ ካስተዋወቀች በኋላ ለስራ እንዲረዳት ነበር የጠየቀችው። እሱ ግን ወዲያውም ቢላል። በዚህም አያቱን ስለምታቅ ስለ አያቱ እናገራለሁ ብላ ታስፈራራው ጀመረ። እሱ ምንም ማድረግ ስለማይችል ለ5 ደቂቃ ብቻ እየተዟዟረች ነገሮችን አይታ ስራዋ እንድትሰራ ነበር የነገራት። እሷም እሺ ትላለች። ፎቶ ማንሳት ሆነ ቪዲዮ መቅረጽ ግን አልተፈቀደላትም ነበረ። እየተዘዋወረች በምታይበት ጊዜ ግን የቀረበችው ካሜራ ፊት ነው። ዞር በይ እያሉ ሁሉም በሚጮሁባት ጊዜ ግን በመደናገጥ ትወድቃለች። በዚህም ራሷን ስታ ነበረ። ወደ ሆስፒታል የሚወሰዳት ሉሺን ነበር። በዛ ሲያስታውስ የነበረው ልጅነታቸው ነው። ተማሪዎች እሱን ያገሉት ነበረ። ያኔ ለሱ ብላ ተደባድባ ለሱ ብላ የቆመችለት እሷ ብቻ ነበረች። ታዲያ ራሷን ከሳተችበት ሆስፒታል ነበር የነቃቸው። ሆስፒታል ውስጥ ግን የማይታመን ነገር ነበር ያየችው። ሰዎች ጭንቅላት ላይ ቁጥር ታይ ጀመረ። ያ ቁጥር ደግሞ ሰዎቹ የለበሱት ልብስ ያምርባቸዋል ወይስ አያምርባቸውም፣ ከዛ በተጨማሪ ደግሞ ፋሽን ላይ ያተኩራሉ ወይስ አያተኩሩም የሚለውን ነገር የሚያመለክት ነበር። ዶክተሩ ላይ 01 ቁጥር ነበረ። ዋና ገጸ ባህሪያችን ሉሺን ጭንቅላት ላይ ደግሞ 10 ቁጥር ነበረ። ቀርባ ያንን ቁጥር ለማጥፋት በእጇ እየሞከረች ነው። ነገር ግን ለሌሎች የማይታያቸው ለእሷ ብቻ የሚታያት ትልቅ ተስጦ ነበር የተሰጣት። ራሷን በመስታወት በምታይበት ጊዜ እሷ ላይም ያለው 01 የሚል ቁጥር ነበረ። ስለ ነገሩ ለመረዳት ትንሽ ጊዜ ፈጅቶባታል። ታዲያ እሱም ይዟት የሄደው ወደ ራሱ ቤት ነበረ። አያትየው የመርሳት በሽታዋ ተነስቶባታል። የልጅ ልጇን እንኳን አላወቀችውም ነበር። ለትንሽ ጊዜ እሱ ቤት ልትቆይ ነበረ። ታዲያ እሷ ትንሽዬ ኤሊ ነበራት። ኤሊዋ ላይ ሁል ጊዜ በመተንፈስ ጥሩ እድል ወደኔ ይመጣል ብላ ስለምታስብ ከልጅነቷ ጀምሮ እንደዛ ታደርግ ነበረ። ስልክም ይደወልላታል። የደወለችላት የስራ ባልደረባዋ ናይዋ ነበረች። ትንሽዬ ስራ እንኳን መስራት እንደማትችል፣ ታዲያ በቅርቡ ያለው ዝግጅት ላይ እሷ መሄድ እንደማትችልና ከሷ ባሻገር ሌላ ሰው እንደምትልክ፣ ቋሚ ሰራተኛ እንደማትሆንና አሁንም በጊዜያዊነት ድርጅት ውስጥ እንደምትሰራ ነበር የነገረቻት። በዚህም በማዘን ማልቀስ ጀመረች። ይህንን ያየው ሉሺን አለባበሷንና የጸጉር ስታይሏን እንድትቀይር ረድቷት ነበረ። ታዲያ ወደ ቆንጆዬ ሴት ነበር የተቀየረችው። የለበሰችው ልብስ በጣም ቆንጆ ቢሆንም እሱ ግን ወደ ቦታው ሲሸኛት ታኮ መራመድ ላይ በጣም ሰነፍ ነበረች። ወደ ውስጥ ከገባች በኋላ ሰዎች ስለ አንድ ርዕስ እያወሩ ነበረ። ታዲያ የስራ ባልደረባዋ ይፌንግ ከዚህ ቀደም የሰራችውን ፕሮጀክት የራሷ እንደሆነ አድርጋ ለሰዎች ወሬ እያወራች ነበረ። ነገር ግን አንዳንድ ጥያቄዎች ትጠየቃለች። ለመመለስ በከበዳት ጊዜ ወደፊት ወጣ ይፌንግ ነበረች ሁሉን ነገር የተናገረችው። ታዲያ ያንን ንግግር ካደረገች በኋላ ግን አንድ ድርጅት ያለው ሰውዬ ያያትና ይቀርባል። እሱም ጓደኞች እንዲሆኑ እንደሚፈልግ እየነገራት ነበረ። ስልክ ቁጥር ይለዋወጣሉ። በዛ ሰዓት ሉሺን ከሩቅ ሆኖ እያያቸው ነበረ። ያስታወሰው ልጅነታቸው ነው። ድሮ በልጅነቷ ከወንዶች ጋር ብዙ ጊዜ ካርታ ትጫወት ነበረ። በዚህ እየቀና እሱ ሁሌ ያኮርፋት ነበር። በቀጣይ ቀንም እሱ ቤት ሆና መነጽሯ የት እንደሄደ እየጠየቀችው ነበረ። እሱም መነጽሩን እንደጣላና አይኗ ላይ ብቻ የምትቀመጥ ኮንታክት ሌንስ እንዳዘጋጀላት ነበር የነገራት። በቀጣይ ቀንም ቆንጆ ሆና ነበር ወደ መስሪያ ቤት ሄደችው። እዛ ያዩት ወንዶች እንዳለ ፈዛው ነበረ።
ከዚህ ቀደም ትኩረት ያልሰጧት ያላናገሯት ሰዎች እንዳለ ለሷ ትኩረት መስጠት ጀምሯል። ሀሳቧ አሁን ላይ ይደመጥ ጀመረ። ታዲያ ቦታው ላይ ልትቀመጥ ስትሄድ ደግሞ ወንዶቹ የገዙላት የተለያዩ ምግቦችና መጠጦች ነበሩ። ታዲያ የስራ ባልደረባዋ ናይዋ በዚህ ነገር ቅጥል እያለች ነበር። ቡና ዘዢልኝ ካለቻት በኋላ ይፌንግም ትዕዛዙን አክብራ ቡና ለማዘዝ ስትሞክር ተሳስታ 55 ቡና ነበር ያዘዘችው። በዚህም የተነሳ ይህንን አጋጣሚ በመጠቀም ናይዋ እንደተባረረች ትነግራታለች። ያንን ሁሉ ቡና ደግሞ በእቃ ይዛ ነበር የወጣችው። እናቷም ትደውልላታለች። ነገሮች እንዴት እንደሆኑ እየጠየቀቻት ነበረ። እናቷ እንዳትጨነቅባት ግን ጥሩ ሁኔታ ላይ እንዳለች ትናገራለች። ታዲያ እሷ ከዛ መስሪያ ቤት ስለተባረረች ናይዋ ነበረች ከድርጅታቸው ጋር እንዲሰራ ለሉሺን የደወለችለት። እሱ ግን ይፌንግ እንደተባረረች ሲሰማ ከዛ ድርጅት ጋር መስራት አልፈለገም። ይፌንግም በጣም ባዘነችበት ጊዜ የጠራቻት ጓደኛዋን ነበረ። ጓደኛዋም ታጽናናታለች። ቤትም ስትመጣ የተጨነቀው ሉሺን እየጠበቃት ነበረ። ታውቃለህ አይደል አንተ ተቀየሪ ስላልከኝ ይኸው ባንተ ምክንያት ስራዬን አጥቻለሁ። እንቅልፍም ቢብሏት ሌሊት ላይ ነበር የተነሳችው። ታዲያ በዛ ሰዓት ሉሺንም ተነስቶ ነበረ። ነገር ግን ቃል አውጥቶ ማውራት በጣም ስለፈራ በቴክስት ደህና እንደሆነች ይጠይቃታል። ይቅርታን ጠይቋት ነበረ። ያንን ሁሉ ነገር ያደረገው ለሷ እንጂ ሌላ ነገር አስቦ እንዳልሆነ ያሳውቃታል። እሷም ችግሩ ከሷ እንደሆነ ተረድታ ነበር። ታውቃለህ ሜካፕ ልቀባ እችላለሁ፣ አዲስ ልብስ ልለብስም እችላለሁ። ነገር ግን ለውጡ ከውስጤ ነው መለወጥ ያለበት። እኔ የምመኛትን ሴት ልሆን አላውቅም። ከዚህ ቀደም እኮ ነግሬሽ ነበረ። አለባበስም ሆነ አኳኋን የፈለጉትን ነገር ለማግኘት አስፈላጊ ነገር ነው። እኔ ከውጭ ከመጣሁ ጀምሮ ብዙ ስለፋ ነበረ። ዳይሬክተር የሚሆንኩት በመልፋቴ ምክንያት ነው። ነገር ግን ደግሞ አንድ ላይ ራሴንና ፋሽን መጠበቄ ተጽዕኖ ፈጥሮበታል። ማለት የፈለኩትን ነገር እንዳገኝ ተጽዕኖ ፈጥሮበታል። ከልጅነት ጀምሮ አቅሽ ነበረ። ሰዎች ሲደበድቡኝ እንኳን እኮ ታግሽልኝ ነበር። ታዲያ ግን አንቺ አይናፋርና ራሷን የማትጠብቅ ሴት መሆን የለብሽም። ከፈለግሽ ደግሞ ለአንቺ የሚሆን ሌላ ስራ እኔ እፈልግልሻለሁ። እሷ ግን እምቢ ነበር ያለችው። ምክንያቱም ራሷ የምትፈልገውን ነገር ለመፈለግ ታስባለች። ሁለቱም የልጅነታቸውን እያስታወሱ ነበረ። ሲያስታውሱ የነበረውም የተለያዩበትን ጊዜ ነው። ታዲያ እሷን በቀጣይ ቀን ጠዋት ነበር የተነሳችው። በአሁኑ ጠንካራ ለመሆን ሙሉ ለሙሉ ራሷን አሳምና ነበረ። ታዲያ በቀጣይ ጊዜም ናይዋ የደወለችለት ለሉሺን ነበረ። ይፌንግ መልሰው እንደሚቀጥሯትና እሱ ከነሱ ጋር እንዲሰራ ጥያቄ ታቀርብለታለች። እሱ ግን አስፈላጊ እንዳልሆነ ነበር የተናገረው። ይፌንግም ቤት በነበረችበት ጊዜ ከሱ አያት ጋር ስፖርት እየሰራች ነበር። አያትየውም በዛ ሰዓት ስትናገር የነበረው ይፌንግ ከልጅ ልጇ ጋር መሆን እንዳለባት ነበረ። አያትየውም ሆነች የእሷ የልብ ጓደኛ ዣዣ ይህንን ነበር የሚያስቡት። እሷ አላመነችበትም። ከጓደኛዋ ጋር በነበረችበት ጊዜ ጓደኛዋ ጭንቅላት ላይ የሚታያት ቁጥር 6 ነበረ። ከቆይታዎች በኋላ ወደ 8 ይቀየራል። ታዲያ ግን ዣዣ ልብሷን ቀይራ ስትመጣ ደግሞ መልሶ ወደ 6 ተቀይሮ ነበረ። በዚህም ይፌንግ የተረዳችው ሰዎች በሚለብሱት አለባበስና በቁንጅናቸው ያ ቁጥር እንደሚለዋወጥ ነበረ። ታዲያ ይህንንም በመጠቀም የፋሽን ስታይለር መሆን እንዳለባት ነበር የተረዳችው። የተለያየ ልብሶችን ጓደኛዋን እያስለበሰች ፎቶ አንስታ ድረ-ገጽ ላይ ትለቀዋለች። በዚህም ጥሩ አድናቆትን ማትረፍ ችለው ነበረ። የእሷን ስራ የምትሰራው ናይዋ ደግሞ ስራ በዝቶባት በጣም ተናዳ ነበረ። እሷ ፖስት ያደረገቻቸውን የተለያዩ ፎቶዎች ሲያይ የነበረው ደግሞ ከዚህ ቀደም ዝግጅቱ ላይ የተዋወቃት ልጅ ነበረ። አሁን ከእሷ ጋር መስራትና ከሞዴሏ ጓደኛ ዣዣ ጋርም ለአዲሱ ፕሮጀክት መስራት ይፈልግ ነበረ። ከዛም በኋላ ስለ ፋሽን ዲዛይን ይበልጥ ትኩረት ማድረግና እውቀት መሰብሰብ ጀመረች። ለአያትየውም ቆንጆ አምፖል ገዝታላት ነበረ። ይህንን ያየው ሉሺን ግን አምፖሉ የድሮ እንደሆነና እንዳልወደደው ይናገራል። በሌላ በኩል ቻውሱ የተባለው ዝግጅቱ ቦታ ያገኛት ልጅም ስለሷ ነበር ሲያስብ የነበረው። በቀጣይ ቀንም አያትየውና እሷ እያወሩ እያለ ስለ ስራ አያትየው እየጠየቀቻት ነበረ። እሷም ገና ጀማሪ ስለሆነች ምንም ኮንትራት እንዳልተፈራረመች ትናገራለች። ይህንን ወሬ የሰማው ሉሺንም የምትመርጣቸው ልብሶች በጣም ቆንጆ ቢሆኑም ነገር ግን ቦታ እየቀያየረች ፎቶ ማንሳት እንዳለባት ይነግራታል። ያኔ እሷን ፈልገው ቻውሱ ነበር የመጣው። ሉሺን እሱን ሲያየው ደስተኛ አልነበረ። ታዲያ ቻውሱም አብረን እንስራ የሚለውን ጥያቄ ነበር ይጠየቃት። ይህንን ነገር የሰማው ሉሺን ግን አልተስማማም ነበረ። ገና ጀማሪ ስለሆነች ለትልልቅ ድርጅቶች መስራት እንደሌለባት ይናገራል። ነገር ግን ቻውሱ በቻለው መጠን እንደሚረዳትና ራሷ ፖስት የምታደርገውን ነገር ደግሞ እንደማታቆም ነበር የተነገራት። በዚህ ሀሳብም እሷ ተስማማለች። እሷን ብቻ ሳይሆን አዲስ ሞዴል ቅየራም ስለሚያስፈልጋቸው ዣዣም አብራቸው እንድትሰራ ነበረ ቻውሱ ጥያቄ ያቀረበው። አያትየው ደግሞ አመሻሽ ላይ በተደጋጋሚ ሉሺንን ይፌንግን ወድሻለሁ ብሎ እንደነገራት እየጠየቀችው ነበረ። ታዲያ ሉሺን አይን ላይ ይፌንግን እንደሚወዳት ያስታውቃል። ነገር ግን ለአያቱ ይህንን ነገር ማመን አልፈለገም ነበረ። ወደ ቤትም ገብቶ ልብስ እየቀየረ እያለ ይፌንግ ተሳስታ ትገባለች። እሱንም ስታየው በጣም ደንግጣ ነበረ። እዛ የሄደችበት ምክንያትም የነሱ ድርጅት ሞዴል ቅየራ ሊያደርግ ስለሆነ ለነሱ ድርጅት ዣዣ እንድትሰራ ለመጠየቅ ነበረ። እሱ ግን ከድርጅቱ ሕግ ውጪ መሆን እንደማይችል ይናገራል። በዛ ሰዓት ምንጣፉ ነበር ያደናቀፋት። ልትወድቅ ስትል ሉሺን ይይዛታል። ሁለቱ በዛ ሁኔታ ውስጥ በነበሩበት ጊዜ አያትየው ትመጣለች።
ታዲያ እሱንም ስታስገድደው ነበረ ካልሆነ እያስቸገራት እንደሆነ ለአያትየው እንደምትናገር ዣዣ ሞዴል ለመሆን ምን እንደሚያስፈልጋት እየጠየቀችው ነው። እሷም ጮክ ብላ አያትየው ልትጣራ ስትል ማወቅ ያለባትን ነገር ይነግራታል። ታዲያ በቀጣይ ቀንም ይፌንግ ስራዋን ጀምራ ነበረ። እንደ ድሮ ዝምተኛዋና ጭምቷ አልነበረችም። በአሁኑ በራስ መተማመን በቆንጆ ሁኔታ ሰዎችን እያዘዘች አዲስ ሀሳቦችን እያመጣችና እያበረታታች ነበረ። በዛ አጋጣሚ ዣዣ ታዋቂ እንድትሆንላትና የእሷ ደግሞ የፋሽን ምርጫዎች ታዋቂ እንዲሆን የተለያዩ ስራዎችን ትሰራ ነበረ። በጣም አድካሚ ቢሆንም ከጌጣጌጥ ጀምሮ እስከ ጫማ ድረስ እሷ ነበረች የምትመርጠው። እንዲህ ያሉ ቀናቶች ያልፋሉ። ታዲያ ሞዴል ጓደኛዋ ተመራጭ ለመሆን ውድድር ላይ ቀርባ ነበረ። በዚህም በደስታ ለሉሺን ለመናገር ትሄዳለች። ታዲያ ስለ ውጤቱ እሱንም ስትጠይቀው የድርጅታቸው ምርጫ ላይ ከ1 እስከ 3 ውስጥ ጓደኛዋ ዣዣ እንደገባች፣ ነገር ግን ያን ያለ እውቅና ስለሌላት እሷን ለመጣል እያሰቡ እንደሆነ ነበር የነገራት። በዚህም አዝና ትወጣለች። ነገር ግን በቀጣይ ቀን ስብሰባ ላይ ሁለተኛ የወጣችው ሞዴል መጥፎ የድሮ ህይወት ስለነበራት እሷን አስወግደው በዣዣ ለመተካት ነበር ያሰቡት። ያልነገራት ነገር ግን ሁለተኛ የወጣችው ልጅ አስወግደው ዣዣን ለማስገባት ነበር ያሰቡት። ምክንያቱም ሁለተኛ የወጣችው ልጅ መጥፎ ጸባይ ነበራት። ታዲያ እሷ ወድቃለች ብላ አዝና ከጓደኛዋ ጋር ቴክስት እያወራች ነበረ። በዚህም ጓደኛዋ መልእክት ነበር የላከችላት። ኤኔ ስለተባለው ድርጅት ተወካይ እንደሆኑ ትነግራታለች። በደስታም ትጮህ ጀመረ። ሉሺንንም ስታገኘው በደስታ ታቅፈዋለች። ታዲያ እሱም ድርጅት ውስጥ በነበረበት ጊዜ ይፌንግ በደንብ የምትሰራው ቻውሱ ከተባለው አለቃዋ ጋር ስለሆነ ቻውሱን ደግሞ ወደ ድርጅታቸው ማስገባት ትልቅ ጥቅም ስላለው ሄደው እንዲጠይቀው ነበር ጓደኛው ሲመክረው የነበረው። ሉሺንም በተባለው መሰረት ቻውሱን ሲጠይቀው ቻውሱ ብቻውን እሱ ድርጅት ውስጥ መግባት እንደማይፈልግ፣ እሱ ከገባ ይፌንግንም ማስገባት እንደሚፈልግ ይናገራል። ማታ ወደ ቤት በሚመለስበት ጊዜ እሷ ከአያትየው ጋር ምግብ እየበላች ነበረ። ብቻዋንም ለማውራት ውጪ ይጠራታል። ታዲያ በተንቀጠቀጠ ድምጽም ሲጠይቃት የነበረው እሱን እንደምትፈራው ነበረ። ታዲያ እሷ ምንም መልስ አልመለሰችም። እሱን በመቀጠል ቻውሱን ወደ እሱ ድርጅት ይቀላቀል ብሎ ሲጠይቀው እሱ ይፌንግ አብራ እንድትቀላቀል እንደሚፈልግ እንደነገረው፣ ነገር ግን እሱ እምቢ እንዳለ፣ ምክንያቱም ጸባያ ስለማይመቸውና በአያትየው ምክንያት ደግሞ ስለምታስፈራራው እንደሆነ ነበር የነገራት። ታዲያ እሱ በቀልድ አድርጎ ቢያወራም እሷ ግን እንደማትችል የነገራት ያህል ነበር የተሰማት። ይኸውልህ እኔ በሰው አማካኝነት ወደ አንተ ድርጅት መግባት አልፈልግም። እንደ ማንኛውም ተቀጣሪ ቃለ መጠይቁን አልፌ እገባለሁ። ታዲያም ለቻውሱ መልእክት ልካለት ነበረ። ላለፉት 3 ወራት ስለረዳት እንደምታመሰግነው፣ ነገር ግን ኤንኤስ ድርጅት ውስጥ መግባት የምትፈልገው በራሷ አማካኝነት ስለሆነ ነገሩን ራሷ እንደምትወጣ ትናገራለች። ታዲያ በቀጣይ ቀንም ወደ ድርጅቱ በመሄድ እሱ ነበረ ቃለ መጠይቅ ሲያደርግላት የነበሩትን ነገር አንድ ባንድ ትመልሳለች። ታዲያ ለምን እዚህ ድርጅት ውስጥ መስራት እንደምትፈልግም ይጠይቃታል። እሷም ካሳለፈችው ነገር ከነበረባት የመገለል ስሜት እዚህ ደረጃ ላይ ስለደረሰች ለስራው በቂ ሆና እንደምትገኝ ትናገራለች። በዛ አላበቃም፣ ሌላም ጥያቄ ነበር የጠየቃት። እሱም የተግባር ስራ ነበረ። ታዲያ አንዲት ሴት መስሪያ ቤት መሄድም ከፈለገች እንዲሁም ደግሞ ማታ ላይ ራት መብላት ከፈለገች ምን አይነት ልብስ መልበስ እንዳለባት ነበር የጠየቃት። እሷም ለረጅም ሰዓት ያንን ልብስ እየፈለገች ነበረ። ጓደኞቿም በጣም ተጨንቋል። ነገር ግን ቆንጆ የተባለውን ልብስ ነበር ይዛ የመጣችው። በምርጫዋም እሱ ተገርሞ ነበረ። ታዲያ እዛ ድርጅት ውስጥም ስለተቀጠረች አራቱ አንድ ላይ ሆኖ እየተመገቡ ነው። በደስታ መሀል ግን ብዙ እየጠጣች ነበረ። ስትሰክርም ስትናገር የነበረው ቤት ውስጥ እሱን ራቁቱን ሆኖ ማየት እንደማትፈልግ ነበረ። ብዙ መረጃ እንዳታወጣ አፏን ይሸፍናል። ወደ ቤትም እየወሰዳት እያለ አያትየው ስልክ ትደውላለች። ሁለቱ አንድ ላይ እንደሆኑ በመረዳትም ጊዜ እንዲያሳልፉ በማሰብ በሩን አልከፈተችላቸውም ነበረ፣ የሚተኙበት ቦታ ስለሌለ። ታዲያ ይፌንግም ርካሽ የሆነ ሆቴል እንደምታውቅ ትናገራለች። ወደዛም ነበር የሄዱት። ሰክራ እያስቸገረችው ነበረ። የነበረው አንድ ክፍል ስለሆነ 2 አልጋ ስላለው እዛ ክፍልም እሺ ብለው ወደ ውስጥ ይገባሉ። በሰከረችበት ጊዜ እሱ መሬት አስቀምጧት ነበረ። ታዲያ አንድ ሰውዬ መጥቶ ጀርባን ይነካት ጀመረ። ሉሺን የሄደው ለሷ ውሃ ለማምጣት ነበረ። በንዴትም ሰውየውን በሃይላንድ ከመታው በኋላ ሊደበድበው ሁላ ደርሶ ነበረ። ታዲያ እሱ እንዳይመታ ደግሞ እሷ መሀል ገብታለች። ክፍሉ ውስጥ ከተኙ በኋላ ሌሊት ላይ ትነሳለች። ታዲያ በዚህም እሱ ጭንቅላት ላይ ያለውን ቁጥር ለማየት ነበር የሄደችው። በእጇ እንደምታጠፋው ነበረ ሲሰማት የነበረው። ነገር ግን እሱ አይኑን ይነቃል። ስለተቀራረቡ ሌላ ነገር ለማድረግ ተዘጋጅታ እንደነበረ ቢያስብም እሷ ግን በእንቅልፍ ልቧ እየሄደች እንደሆነ በማስመሰል አልጋ ውስጥ ገብታ ተኝታ ነበረ። በቀጣይ ቀንም መስሪያ ቤት ውስጥ በነበሩበት ጊዜ ዣዣ ልብስ ትለብሳለች። ነገር ግን እሷ ጭንቅላት ላይ ያለውን ቁጥር ስታይ እየቀነሰ ነው። ያ የተፈጠረው በቦርሳው አማካኝነት በመሆን በማሰብም ቦርሳው ብዙ ፈርጦች ስላሉበት እሱን ወስዳ ትልቅ የሌዘር ቦርሳ ነበር የሰጠቻት። በዚህም አለባበሱ በጣም ቆንጆ ሆኖ ነበረ።
ታዲያ እሱም ከስራ በኋላ እሷን ይዞ ከአንድ ሰው ጋር አስተዋወቃት። ስለ ስራ ማውራት እንዳለባቸው ይነግራታል። አሁን ግን ሙሉ ለሙሉ በራሷ ስለማትተማመን እንደማይመቻትና ቻውሱ እንደምታገኘው ነበር የተናገረችው። የቻውሱን ስም የሰማው ሉሺን በጣም ይናደዳል። ታዲያ ያን ቀን ማታ ሁለቱ ተገናኝተው እራት እየበሉ እያለ እንደ አጋጣሚ ሆኖ ሉሺንና የስራ ባልደረባው ስራ አብሮት ሊሰራ ያሰበው ሰውዬ ወደዛ ነበር የመጡት። አጠገብ ላጠገብ ነበር የተቀመጡት። ታዲያ ሰውየው ዋይን ያዛል። ነገር ግን ቤት ውስጥ የነበረው ዋይን አንድ ብቻ ነበረ። እሱንም እነ ይፌን ጋዘውታል። በዚህም ስለሚተዋወቁ አራቱ አንድ ላይ ቁጭ ብለው ያንን ዋይን ይጠጡ ጀመረ። ሁለቱ ወንዶችም ውጭ ወጥተው ያወሩ ጀመረ። ታዲያ ቻውሱ ሲጠይቀው የነበረው ሉሺን ለይፌንግ ስሜት እንዳለው ነበረ። ሉሺን መመለስ አልፈለገም። ነገር ግን ቻውሱ እራሱ ይፌንግን እንደሚወዳት ያስታውቃል። በዚህም ሉሺን ከሷ ራቅ ብሎ ሊናገር ሲል ግን ቻውሱ ከዚህ ቀደም የእጅ ጌጥ እንደ ስጦታ ሰጥቷት ስለነበረ ያንን የእጅ ጌጥ እጇ ላይ አድርጋ ነበረ። ይህንን ያየው ሉሺንም ተናዶ ይሄዳል። ታዲያ በቀጣይ ጊዜም ለአያትየው ስትናገር የነበረው እሷ ቤት መልቀቅ እንደምትፈልግ ነበረ። ይህንን ወሬ የሰማው ሉሺን ለምን እዚህ ውሳኔ ላይ እንደደረሰች ይጠይቃታል። እሷ ግን ለራሷ ነገሮችን ማድረግ እንደምትፈልግ ነበር የተናገረችው። ታዲያ ውሳኔው መጋፋት ስላልፈለገ ተስማምቶ ነበረ። እሷም ለመኖር የሄደችው ጓደኛዋ ቤት ነበር። ወደ ቤት ሲገባ እሷን ስላጣት በጣም ከፍቶታል። ነገር ግን ልብሶች አዛ ስለነበረ ያ ልብሶች ደርሰዋል። ያንን በሚያይበት ጊዜ ሲያስታውስ የነበረው ለአያትየው የሚያስጠላውን አምፖል ስትገዛ የነበረውን ጊዜ ነው። ስለናፈቀችውም እሷን ለማየት ቀጥታ ወደ ጓደኛዋ ቤት ነበር ሄደው። እንደ ምክንያት የፈጠረውም ያዘዘችው ልብስ እንደደረሰ ለመናገር ነበረ። እሷም ስትናገር የነበረው ያን ልብስ ያዘዘችው ለራሷ እንዳልሆነና ለአያትየው እንደሆነ ነበረ። ነገር ግን እሷ ያለችበት ቤት ገርበብ በሚልበት ጊዜ ከሻወር የወጣ የሚመስለውን ቻውሱን ነበረ ሉሺን ያየው። በዚህም በንዴት ወደ ውስጥ ይገባል። ታዲያ ቻውሱም ሲናገር የነበረው ቧንቧ ስለተሰበረ ጠርታው እየሰራላት እንደሆነ ነበረ። ይህንን የሰማው ሉሺን ይናደድባታል። እሱም መጥራት እንደምትችል ካልሆነ ደግሞ ጠጋኞችን መጥራት እንደምትችል ለምን ቻውሱን እንደጠራችሁ እየጠየቃት ነው። እንደ ድንገት አሁንም ቧንቧ ፈንድቶ ነበረ። በዚህም ያንን ለመጠገን ልብሱን አውልቆ ሉሺን ወደ ውስጥ ይገባል። ታዲያ እነዛ ውሃዎች ላዩ ላይ በሚፈሱበት ጊዜ በፍቅር አይን ነበር ስትመለከተው የነበረው። በቀጣይ ጊዜም አንድ ዝግጅት ነበረ። እዛ ዝግጅት ላይ ለመሄድ ልብስ እንዲያማርጣት የጠየቀችው ሉሺንን ነው። ቆንጆ ሆና ሜካፓን ከተሰራች በኋላ የመረጠችውን ፒንክ ልብስ ለብሳ ትወጣለች። ልብሱ በጣም አምሮባታል። ታዲያ እሱ አሁን ዝግጅት ስላለ እዛ ዝግጅት ላይ አብረን እንሂድ ብሎ ከአንዴም ሁለቴ ሊጠይቃት ፈልጎ ነበረ። ነገር ግን ቀድማ ቻውሱ እዛ ዝግጅት ላይ እንሂድ ስላላት ያንን ልብስ የፈለገችው ለዛ እንደሆነ ትናገራለች። ታዲያ ዝግጅቱ ላይ ከቻውሱ ጋር እጅ ለእጅ ተይዛ በምትራመድበት ጊዜ ይህንን ያየው ሉሺን በጣም ቀንቶ ነበር። ሞዴሎችን በዛ ቦታ እየተላለፉ ፋሽን ሾው እየቀረበ ነበረ። አጠገብ ላጠገብ የተቀመጡት ይፌንግና ቻውሱ እየተሳሳቁ ሲያወሩ ከሩቅ ሆኖ ሉሺን በንዴት እየተመለከታቸው ነው። እሱም ወዲያው ቴክስት ይልክላታል። ወደ ስራ ሄዳ ስራዋን እንድትቀጥል ነበር የነገራት። በመደወልም ለምን እንደዛ እንዳላት ስትጠይቀው አብረው ስላሉ እንደቀና አልተናገረም ነበረ። እሷም ስራ ለመስራት ወደ ድርጅቱ ትመለሳለች። ነገር ግን ቻውሱ አብሯት ሄዶ ነበረ። እስከ ምሽት ድረስ እያገዛት ነው። በዚህም የተናደደው ሉሺን ቻውሱ እንዲሄድ ነበር የነገረው። ታዲያ ግን ቻውሱ ከመሄዱ በፊት አብረው ምግብ እንዲበሉ ለይፌንግ ጥያቄ ያቀርብላታል። እሷም ወዲያው እሺ ነበር ያለችው። በዚህ ሰዓት ሉሺን አትጂ ቢላት ደስ ይለዋል። ነገር ግን ያንን ቃል ማውጣት አልፈለገም። ታዲያ በቀጣይ ግን ትልቅ ሰው ጋር ለስራ ስለምትሄድ ቶሎ እንድትነሳ እንዳታመሽ ነበር የነገራት። እሷም እሺ ትላለች። በቀጣይ ቀንም የተባለውን ሰውዬ ለማግኘት ነበር የሄደችው። ሰውየው በጣም ታዋቂ ሰዓሊ ነበረ። ወደ ውስጥም ልጁ ነበር ያስገባት። ታዲያ ቤት ውስጥ ጸጥ ጸጥ ነበር የተባባሉት። ምንም እያወሩ አልነበረም። ከትንሽ ቆይታ በኋላ ሰውየው ወደ እሷ ይመጣል። ቀጠሮ ሰዓታቸው ስላልደረሰ ከዛ ቀደም ብላ ስለመጣች ምንም እንዳልተናገረ፣ አሁን ግን የመናገር ሰዓት እንዳላት ይነግራታል። መጠየቅ የፈለገችውን ነገር እየጠየቃት ነበረ። ሰውየው በጣም ኮስታራ ነበረ። ከዚህ ቀደም ብዙ ሰዎች ለስራ መተው እሱ ጋር ምንም መልስ ሳይመልስላቸው አስወጥቷቸው ነበረ። የሰውየውን ባህሪ ያወቀው ሉሺንም እሷን ለማገዝ ወደ ቦታው ሲመጣ ግን ከሰውየው ጋር እየተሳሳቀች እያወራች ነበረ። ምክንያቱም ሰውየው የአእምሮ ውስንነት ያለባቸው ልጆችን በጣም ይወዳል። እነሱ የሳሉትን ስዕል ደግሞ እንደ ስጦታ ይዛለት መታ ነበረ። የሰውየው ልጅ ከዚህ ቀደም አእምሮ ውስንነት ታማሚ ስለነበረ አሁን ግን ስለተሻለው ሌሎች ሰዎችን መርዳት እንደሚፈልግ እየተናገረ ነው። ታዲያ እሷንም በጣም ሰውየው ስለወደዳት አብሯት እንደሚሰራ ከዛ ባሻገር ደግሞ እንደ ስጦታ ጌጥ ሰጥቷት ነበረ። ከዛ በተጨማሪ በእጅ ስራ የተሰራ አንድ ቦርሳ ነበረ። ያ ቦርሳ በጣም ታዋቂ ቦርሳ ነበረ። ያንን ቦርሳ ደግሞ መስጠት የሚፈልጋት አንዲት ሴት እንዳለች ሰውየው ይናገራል። ያችን ሴትንም በማፈላለግ ሰውየውን እና ያችን ሴት አገናኝተው ምኞታቸውን ማሳካት ችለው ነበረ። በሌላ በኩል ግን ከዚህ ቀደም ሉሺን እሷን በሰከረችበት ጊዜ ወደ ሆቴል ይዟት ሲሄድ የሚያሳየው ቪዲዮ ድረገጽ ላይ ተለቋል። በዚህም ስራ ያገኘችው በሱ እገዛ እንደሆነ፣ እሱ ደግሞ ሴቶችን ባልተገባ መልኩ ይጠቀምባቸዋል ተብሎ ይወራ ጀመረ። በዚህ የተነሳ ከስራ ሁላ ታግዶ ነበር።
ያለበት ሁኔታ ጥሩ አልነበረም። እሷን በቀጣይ ቀን በርገር ለመብላት ቴራሱ ላይ በምትወጣበት ጊዜ እሱ ደግሞ ተደብቆ የስትሮበሪ ኬክ እየበላ ነበረ። እንደዛ ቁጡ የሆነው አለቃዋ እንደዚህ ቁጭ ብሎ የስትሮበሪ ኬክ ሲበላ ማየት ግርም ተፈጥሮባታል። ከዚህ ቀደም ሰውየው የሰጠውን ቦርሳ የሰፋውን ባለሙያ ማወቅ ፈልጎ ነበረ፣ ምክንያቱም ለአሁኑ ፕሮጀክታቸው ይጠቅማቸዋል። ታዲያ ያ ስፌት ደግሞ የሚመሳሰለው ቻውሱ ከዚህ ቀደም ለይፊንግ ከሰጣት የእጅ ጌጥ ጋር ስለሆነ ቻውሱ ጋር በመሄድ እርዳታ ጠይቆት ነበረ። እንዲረዳው ደግሞ ትከሻውን እንዲያሸው ነበር የጠየቀው። እሱም ቢላል በዚህ ይፊንግ መታ ትከሻውን እንደምታሽለት ስትናገር የቀናው ሉሺንም እሺ ብሎ ትከሻውን እያሸለት ነበረ። ታዲያ ቻውሱም ለምን ያንን ሰውዬ ማግኘት እንደፈለገ ነበረ ሲጠይቀው የነበረው። ሉሺንም ለድርጅታቸው ጠቃሚ እንደሆነ ይናገራል። በዚህም አድራሻውን ይነግሯል። በቀጣይ ቀንም ወደ አድራሻው ነበር የሄደው። ሰውየው የሰራቸው የተለያዩ ዲዛይኖች ቦታውን ሞልተውት ነበረ። በጣም ያማምራሉ፣ ጥንታዊና ባህላዊ ነበሩ። ነገር ግን ዲዛይነሩን በሚያዩበት ጊዜ ቻውሱ ራሱ ነበረ። እሱም ወደዚህ የጋበዘው የመጀመሪያው ሰው እሱ እንደሆነ እየነገረው ነው። ትክክለኛ ስሙ ቻውዳ እንደሆነ፣ ታዲያ የእሱ አለቃ በደንብ እንዳስተማረው፣ አሁን ላይም እነዚህ ጥንታዊ ልብሶችን የሚሰራው በድብቅ እንደሆነ ይናገራል። ነገር ግን እዛ ያሉ ቀሚሶችን የሰሩት የሱ አለቃ ነበሩ። ታዲያ አለቅየው አሁን ሞተው ነበረ። ነገር ግን በእጃቸው ስፌት ስለሚሰሩ በጣም ቆንጆና ውድ የሆኑ ልብሶች ነበሩ። ታዲያ ለአሁኑ ፕሮጀክት ደግሞ የዚህ ስፌት አይነት ስለሚያስፈልገው አብሮት እንዲሰራ ሉሺን እየጠየቀው ነበረ። ታዲያ ቻውሱም የሚስማማው በአንድ ሁኔታ እንደሆነ፣ እሱም ፕሮጀክቱን የምታራምደው ይፊንግ መሆን እንዳለባት፣ ምክንያቱም ይሄ ታዋቂነት እንድታገኝ ስለሚረዳት እንደሆነ ይናገራል። የዛ ስራ ኃላፊነት ከተሰጣት ጊዜ ጀምሮ ብዙ ጊዜዋን የምታሳልፈው ስራው ላይ በማተኮር ነበረ። እንዲህ ያሉ ቀናቶች እያለፉ ነው። ነገር ግን አሁን የሱ አያት ያለችበት ሁኔታ ጥሩ ስላልሆነ ወደ አእምሮ ህሙማን ሆስፒታል ልትገባ ነበረ። በዚህም በመምጣት እሱ ቤት የአያትየውን ልብስ አዘጋጅታ ነበረ። እንድትተኛም ካደረገች በኋላ እሱን ለማውራት ትወጣለች። እሷም የስራ ሁኔታ እንደሚስተካከል፣ ታዲያ ተመልሶ ወደ ስራ እንደሚመጣ፣ አያትየውንም ወደ ሆስፒታል መሸኘት ያለበት እሱ እንደሆነ፣ ለቀናቶች ምግብ ስላልተመገበ ወተት መጠጣት ብቻ ጥቅም ስለሌለው ውጪ ራስ ልትጋብዘው እንደምትፈልግ ነበር የነገረችው። ሁለቱም ቁጭ ብለው ኑድል ይመገቡ ጀመረ። ታዲያ አሁን በዚህ ሁኔታ ውስጥ በነበሩበት ጊዜ ዣዣ ራሱ አብራቸው ልትወድቅ ደርሳለች። ምክንያቱም እነሱ ጋር ነበር የምትሰራው። ሁለቱ ላይ የሚወራው ወሬ ደግሞ ጥሩ አልነበረም። ነገር ግን ይህንን የሰማውን ሉሺን ለሰዎች ምንም መናገር እንደሌለባቸው፣ ካልሆነ ግን በቅርቡ ያለው ፕሮጀክት እንደሚጎዳበት፣ ነገር ግን እሱን ማገዝ ከፈለገች የስትሮበሪ ኬክ እንድትገዛለት ነበር የጠየቃት። እሷም እሺ ብላ ትገዛለታለች። ነገር ግን ዣዣ በሁለቱ መካከል ያለው ወሬ እንዲናፈስ ስለማትፈልግ ትክክለኛውን መረጃ ለመናገር ድረገጽ ላይ ወጥታ አስረድታ ነበረ። ታዲያ ግን ሰዎች እሷን ይሰድቧት ጀመረ። በዚህ የተነሳ በጣም ከፍቷታል። ያለችበት ሁኔታም አልታወቀም ነበረ። ታዲያ እሷ ልትደበቅበት የምትችልበትን ቦታ የምታውቀው ይፊንግ ስለሆነች ወደዛ ቦታ በመሄድ ዛዛን ታበረታታት ጀመረ። እነሱ ደህና ሆነው ቤት እስኪገቡ ድረስ ውጪ ሆኖ ሉሺን እየጠበቃት ነበረ። ደህና እንደሆኑ ስትነግረው ነበረ ከዛ የሄደው። ይህንን ያየችው ይፊንግ ልቧ ይነካ ጀመር። ታዲያ የድርጅቱ ሰዎች ደግሞ ሚስጥራዊ የቦርድ ስብሰባ አድርገው እያወሩ ነው። በዚህም ከዚህ ቀደም ሉሺን ከወጣ በኋላ ይፊንግ የራሷን ብቃት ስላሳየች በሱ ምክንያት ወደዚህ ድርጅት ስላልገባች ሉሺንን መመለስ እንዳለባቸው ነበር ያሰቡት። ታዲያ ይህንን ዜና የሰማችው ይፊንግ ቀጥታ እሱ ቤት በመሄድም ልብስ ትመርጥለታለች። ታዲያ ራሷ እየነዳች ነበረ ወደ መስሪያ ቤት የወሰደችው። ታዲያ እሱንም ወደ ድርጅቱ ሸኝታው ነበረ። ያልነገረችው ነገር ግን ነገሩ የተፈታ ቢመስልም ሁለቱም እዛ ድርጅት ውስጥ መስራታቸው ለድርጅቱ ስም ጥሩ ስላልሆነ እሷ የመልቀቂያ ደብዳቤ አስገብታ ነበረ። ይህንን እውነታ በሚያውቅበት ጊዜ ሉሺን በጣም ይናደዳል። በዚህም በጣም ተናዶ ነበረ። የእሱ ጓደኛ ሼንካይ ከመጣ በኋላ ግን እሷ የወሰነችው ውሳኔ ልክ እንደሆነ ነበረ ሲነግረው የነበረው። በመቀጠል የሄደችው ጓደኛዋ ዣዣን ለማግኘት ነበረ። ታዲያ ዣዣም ሰዎች ሲመጡ በምሰማበት ጊዜ ብዙ ጋዜጠኞች ስሟን ለማጥፋት እየመጡ ስለነበረ በመጥበሻ ለመማታት ተዘጋጅታ ነበረ። የመጣችው ግን ይፊንግ ነበረች። ከዛም ባሻገር ዣዣ ስለ ቀድሞ ፍቅረኛዋ ሰዎች እየመረመሩ ብዙ ዜናዎችን እያወጡ እያስጨነቋት ነበረ። ታዲያ ጓደኛዋን ይፊንግን ስትጠይቃት የነበረው ለምን ወደ ስራ እንዳልሄደች ነበረ። ይፊንግን በማዘን እንደለቀቀች ትናገራለች። ታዲያ ሁለቱ እያወሩ አሁንም በሩ ይንኳኳል። ዣዣ መጥበሻዋን ይዛ ነበር ሄደችው። የመጡት ግን የይፊንግ ቤተሰቦች ነበሩ። እነሱንም ወደ ውስጥ አስገብታ ዣዣ ስራ ስላላት መሄድ እንደምትፈልግ ተናግራ ትወጣለች። እንደ ቤተሰብ ጥሩ ጊዜ እያሳለፉ ነበረ። የሷ እናት ግን ልጇ ሜካፕ ስትቀባ አትወድም። ታዲያ ለሜካፕ እንደምታምር እየነገረቻት ነበር። ታዲያ ከቤተሰቦቿ ጋር ደስተኛ ነበረች። ሉሺን ግን ሊያያት ነበር የመጣው። የሷ ቤተሰቦችም በሩ ነበር የከፈቱት። በዚህም ወደ ውስጥ አስገብተው ስለ አያትየው ይጠይቁት ጀመረ። አያትየው ያለችበት ሁኔታ ጥሩ እንደሆነ እየተናገረ ነበረ። ታዲያ የሷ አባት በጣም ጎበዝ ሰዓሊ ስለሆነ የሉሺን ፊት ደግሞ በጣም ስለሚያምር ሞዴሉ እንዲሆን ነበር የጠየቀው። እራትም እዚህ እንዲመገብ ሉሺንን ይጠይቀዋል። ይፊንግ ግን እምቢ ልትል ነበረ። አባትየው ግን ጭራሽ አልሰማትም። በዚህ የተነሳ እዛ ሲመገብና ሲጠጣ ሉሺን ሰክሮ ነበረ። እዛው ክፍልም ያሳድሩታል።
የሷ ቤተሰቦች እዚህ ለ2 ቀን ብቻ ለመቆየት ነበር የመጡት። ነገር ግን ሉሺንን በሚያዩበት ጊዜ ለልጃቸው የሚሆን ወንድ እንደሆነ አስበው ነበረ። ታዲያ እንደተለመደው ውሃ ለመጠጣት ከእንቅልፏ የተነሳችው ይፌንግ ነበረች። ከጠጣች በኋላ ግን በአይምሮዋ ስታስብ የነበረው ወደ ራሷ ክፍል ሄዳ መተኛትን ስለነበረ እዛ ክፍል ደግሞ ሉሺን እንደተኛ በመርሳትም ሄዳ አጠገቡ ነበር የተኛችው። ታዲያ እሱ በእንቅልፍ ልቡ እያወራ ነበረ። እሷ ከስራ እንድትለቅ እንደማይፈልግ፣ ስራ ሁል ጊዜ የሚሄድበት ምክንያት ከስራው ባሻገር እሷን ለማየት እንደሆነ እየተናገረ ነበረ። ታዲያ ጠዋትም ወደ ስራ ከመሄዱ በፊት የሷ ቤተሰቦች ሊያናግሩት መጥተው ነበረ። ሰውነቱ እንዳለ መጠጥ ስለሚሸት በዚህ የተነሳ ደግሞ መኪና መንዳት እንደማይችል ይነግሩታል። ማታ ግን ተመልሶ እንዲመጣ የአባትየው ልደት ስለሆነ አብረው እንዲያከብሩ ነበር የጠየቁት። እሱም እሺ ይላል። ታዲያ መስሪያ ቤት ለመሄድም ሳይክል ነበር የተጠቀመው። እሱ ሳይክል መንዳትን ረስቶ ቢሆንም ይፌንግ ግን አጠገቡ ሆና ስታለማምደው ነበረ። ታዲያ ያን ቀን ምሽትም ኬክ ይዞ ነበረ ለአባትየው ልደት የመጣው። ነገር ግን ኬኩ ግማሹ ተቆርሶ ነበረ። ይህም የሆነው በሳይክል መንዳት ስለማይችል ወድቆበት እንደሆነ ይናገራል። ሻማ ካበሩ በኋላ ግን ወዲያው መብራት ነበር የጠፋው። ይህንን የተረዳው አባትየውም እናትየውን ይዞ መብራቱን ለማስተካከል ነበር የወጡት። ለብቻቸው የቀሩት ይፌንግና ሉሺን ግን ስለ ስሜታቸው እንኳን ለመናገር ዝግጁ አልነበሩም። ሁለቱ ፈርተው መብራቱ እስኪመጣ ድረስ ዝም ብለው ነበረ። ታዲያ በቀጣይ ቀንም የእሷን ቤተሰቦች ወደ ሀገራቸው እንዲሸኝላት የጠየቀችው ሉሺንን ነበር። በዚህም እነሱን እየሸኘች እያለ እንደ ድንገት ጋዜጠኞች ስላወቋት ይከቧት ጀመረ። ወሬ ስለሷ መነሳት ጀምረው ነበረ። ከዛም ሊያድኗት የመጡት እነ ዣዣ ነበሩ። ለምን እነዛ ጋዜጠኞች ወደዛ እንደመጡ ግራ ገብቷት ነበረ። ይሄ የሆነው ደግሞ ዣዣ ላይ ወሬ ተነስቶባታል። ሃንዶንግ የሚባል ሰውዬ እሷን ከማፍቀሩ የተነሳ የፍቅር ጥያቄ ሲያቀርብላት እምቢ ስላለች መድኃኒት ውጦ እንደሞተ ጋዜጣዊ መግለጫ እየተሰጠ ነበረ። በዚህ የተነሳ ደግሞ ይፌንግ ጓደኛዋ ስለሆነች ለዛ እንደመጡ እየነገረቻት ነው። ታዲያ ለትንሽ ጊዜ ርቀው ለመዝናናት ነበር ያሰቡት። ቻውሱ ጋር አንድ ላይ በመሆን ወደ አንድ ሪዞርት ይሄዳሉ። እነሱ ሌላ ቦታ እንደሆኑ የሰማው ሉሺንም ለቻውሱ ደውሎ ያለበትን ቦታ ቢጠይቀውም እሱ ግን መናገር አልፈለገም ነበረ። ነገር ግን ፎቶ እየተነሱ ፖስት እያደረጉ ስለነበረ ያንን ቦታ ወዲያው በማወቅም ሉሺን መኪናውን ይዞ ይነዳ ጀመረ። ነገር ግን የመዋኛ ልብስ ለብሳ ይፌንግ ፖስት አድርጋ ነበረ። በዛ ፎቶ የተነሳ ትኩረት ማድረግ ስላቃተው መኪናው ይጋጭበታል። በዚህም የድርጅቱ መኪና ነበር የጠራው። እነ ዣዣ ሪዞርት ቢሄዱ እንኳን ብዙ የሚያውቋቸው ሰዎች ነበሩ። አንዲት ሴትም መታ የምትወደው ፍቅረኛዋ ዣዣን በጣም ስለሚያደንቃት እሷን መምሰል እንደምትፈልግ እየተናገረች ነው። ቻውሱ ግን ለራሷ ስትል ራሷን መሆን እንዳለባትና ፍቅረኛዋ ደግሞ ራሷን ስትሆን እንደሚወዳት በእርግጠኝነት እየተናገረ እየመከራት ነበር። ታዲያ እሷን ለማየትም ሉሺን እየተጓዘ ነበረ። መንገዱ ግን በጣም ረዥም ነው። ለሷም ቴክስት ይልክላታል። ይህንን ያየችው ዣዣ በእርግጠኝነት ሉሺን እሷን ለማየት እንደሚመጣ እየነገረቻት ነበረ። ያቺን ቀይሩኝ ብላ የጠየቀቻቸውንም ሴት ቆንጆ ልብስ ለማልበስ ቦታ እየፈለጉ ነበረ። በመቀጠል የመጣው ሉሺን ነው። ሉሺንን ሴቶቹ ሲያዩት በጣም ገርሟቸው ነበረ። በዚህም ሉሺንና ይፌንግ ምርጫቸውን አንድ ላይ በማድረግ ልጅቷ ቆንጆ እንድትሆንና ሜካፕ እንዲሁም ልብሷን እንድትቀይር ረድተዋት ነበረ። ነገር ግን ልጅቷ ልብስ በምትቀይርበት ጊዜ ለይፌንግ አንድ ምክር መክራት ነበረ። ሉሺን አይን ላይ እሷን እንደሚወዳት እንደሚያስታውቅ ሳይረፍድ ስሜቷን መናገር እንዳለባት ለይፌንግ መክራታለች። ታዲያ ያቺ ልጅም የምትወደውን ፍቅረኛዋን ለማግኘት ትሄዳለች። ልጁ ግን ልክ እንዳያት አለባበሷ እንዳልወደደ ሌላ ሰው እንደመሰለች ነበር የነገራት። በዚህም ልጅቷ ተናዳ እያለቀሰች ትሄዳለች። ታዲያ ቀኑን ሙሉ ልጅቷ ብትፈለግም የትም ልትገኝ አልቻለችም። ቀኑ ደግሞ ዝናባማ ነበረ። ታዲያ ለማደር ሆቴል በሚፈልጉበት ጊዜ አንድ ሆቴል ብቻ ስለቀረ ሉሺንና ይፌንግ አንድ ላይ መተኛት ነበረባቸው። ሁለቱም በጣም ፈርተው በተቃራኒው አልጋ ቦታ ጋር ቁጭ ብለው ነበረ። ያኔ ግን የመጣችው ያቺ ልጅ ነበረች። እያለቀሰች ነው። ፍቅረኛዋ እምቢ እንዳላት ወደ ውጭ ሀገር ሊሄድ እንደሆነ ለሱ ብላ አለባበሷን እንዲሁም ሜካፓን እንደቀየረች ነገር ግን አሁንም እንዳልወደዳት እየተናገረች ነው። በዚህ አጋጣሚ ግን እዛው አልጋው መሃል ሆና ትተኛለች። ታዲያ እነሱም ዳርና ዳር ተኝተው ነበረ። እሱ መብረቅ ከልጅነቱ ጀምሮ ይፈራ ነበረ። ታዲያ ድሮ ጀምሮ ፎጣ እያለበሰች እንዳይፈራ የምታደርገው እሷ ነበረች። አሁንም እንዳይፈራ እያጽናናችው ነበረ። ታዲያ በቀጣይ ቀንም ያንን ልጅ ሉሺን ካፈላለገው በኋላ ድጋሚ ልጅቷን እንዲያናግራት ነበር ያደረጉት። እሱም ሜካፕና አለባበስ መቀየር እንደሌለባት እንዲሁም እንደሚወዳት ይነግራታል። ታዲያ በመቀጠል የደወሉ ለነዣዣ ነበረ። እነዣዣ ሌላ ቦታ ሄደናል ያሉት ሁለቱ ጥሩ ጊዜ እንዲያሳልፉ ለማድረግ ነው። በመጨረሻም አራቱ አንድ ላይ ተገናኝተው ቁጭ ብለው ያወሩ ጀመረ። በዚህም ቻውሱ ሲናገር የነበረው አዲስ ሀሳብ እንዳመጣ ሚዲያን ሽፋን በማድረግ ሴቶች መሆን የሚፈልጉትን ሴት እንዲሆኑ የተለያዩ የዲዛይን ልብሶችን እንዲሁም ሜካፖችን ማቅረብ እንደሚፈልግ ይናገራል። በዛ ሁኔታ ደግሞ ዣዣና ይፌንግ አብረውት እንዲሰሩ ጥያቄ አቅርቦ ነበረ። ታዲያ ሉሺንም ተስማምቷል። ነገር ግን ሉሺን የራሱን ፕሮጀክት ሲጨርስ አንድ ሚስጥር እንደሚናገር አሳውቆ ነበረ። ያንን ሚስጥር ቻውሱ ራሱ ያውቀዋል። ሴቶቹ ግን ግራ ገብቷቸው ነበረ። በቀጣይ ቀንም ስራቸውን
በቀጣይ ቀንም ስራቸውን ይጀምራሉ። በዚህም ዛዛ በጣም ታዋቂ ሆና ነበረ። ብዙ ጋዜጠኞች ቃለ መጠይቅ ሲያደርጉላት ትመልሳለች። ልብሱን ስታዘጋጀ የነበረችው ይፌንግ ነበረች። ታዲያ ለሚኖራት ነገር ጥሩ ምኞት ተመኝቶ ቴክስት የላከላት ሉሺን ነበረች። አንዲት አዛውንት ሴት ልብስ ለመምረጥ መጣ ነበረ። በዚህም ይፌንግ ቆንጆ የምትለው ልብስ ትመርጥላታለች። በመቀጠል ግን ሴትዮዋን ለብሳ ከወጣች በኋላ አንድ የተሰቀለ ልብስ አይታ ነበረ። እሱን ስትነካው እንደ ድንገት ያ ነገር ወድቆ የመታው ይፌንግን ነበረ። ራሷንም ትስታለች። ወደ ሆስፒታል ነበር የተወሰደችው። ታዲያ ራሷን ከሳተችበት በምትነቃበት ጊዜ ግን የሰዎችን ዲዛይንና አለባበስ እንድትመርጥ የሚያደርጋትን ቁጥር የማየት ችሎታዋ ጠፍቶ ነበረ። በዚህም በራሷ በጣም ነበር ያዘነችው። ከፋሽን ነገርም ራሷን ማራቅ እንዳለባትና ምንም ጥቅም እንደሌላት ነበር የተረዳችው። ታዲያ እነ ቻውሱ እነ ዛዛ ይሄን በሰሙ ጊዜ በሀሳቧ ባይስማሙም በጣም አዝነውላት ነበር። ታዲያ ሉሺንም የፕሮጀክቱ የመጨረሻ ሁኔታ ላይ ደርሶ ነበረ። በዚህም እሷ ያለችበትን ሁኔታ ከቻውሱ በሰማበት ጊዜ በጣም አዝኖ ነበረ። ነገር ግን በቀጣይ ቀን ዝግጅቱ ላይ ትገኛለች ብሎ ቢጠብቅም አልመጣችም ነበረ። ታዲያ ከዚህ ቀደም ልታገኘው የሄደችው መምህርና እሷ ያገናኘችው ሴት ራሱ እሷን ፍለጋ መጥተው ነበረ። ስልክ ቢደወልላትም አታነሳ። ታዲያ ዝግጅቱ ላይ ሉሺን ተነስቶ ንግግር ማድረግ ነበረበት። እሱ ግን መናገር አቅቶታል። በዚህም ቻውሱ ነበረ ሲናገር የነበረው ሴቶች እንዳለ ያላቸውን ብቃት ማበረታታት እንዳለባቸው፣ ማንም ሰው በመልክ እንደማይለካና በእውቀት እንደሆነ እየተናገረ ነበረ። ይህንን መግለጫ በምትሰማበትም ጊዜ በልቧ ትልቅ መነሳሳት ተፈጥሮባት ነበረ። ታዲያ እሷ ጋርም አንድ አሌክስ የተባለ ሰውዬ ነበር የመጣው። ባላት ችሎታ በጣም እንደተገረመ፣ ከዚህ ቀደም የአእምሮ ውስንነት ያለባቸው ልጆችን ተጠቅማ የተለያዩ ዲዛይኖችን እንደሰራች፣ ያ ዲዛይን ደግሞ የሰዎችን ትኩረት ስለሳበ ከዚህ የበለጠ አብራቸው እንድትሰራ እንደሚፈልግና ኮንትራት እንድትፈራረም ነበር የጠየቃት። በዚህ ሁሉ ጉዞ ውስጥ ደግሞ በራሷ እንድትተማመን የረዳት ሉሺን ነበረ። በዚህም እሱን ለማግኘት ወደ ዝግጅቱ ለመሄድ ነበር የወሰነችው። እየሮጠች ስትሄድ ግን መኪና ማግኘት ስላቃታት አንድ ሞተረኛ ይረዳታል። ወደ ቦታው ስትደርስ እንዳረፈደች ዛዛ እየነገረቻት ነበረ። ታዲያ እንድትፈጥን ትነግራታለች። በዚህ መሀል ግን እስከዛሬ ከሉሺን ጋር ያሳለፈችው ሁሉንም ጊዜያቶች አንድ ባንድ እያስታወሰች ነበረ። እሷም ወደ ውስጥ በምትገባበት ጊዜ ግን የሱ የልብ ጓደኛ ሼንካይ ነበር በር ላይ ጠበቃት። እሱም ልብስ ይሰጣታል። ወደ ውስጥ ከመግባቷ በፊት ልብስ መቀየር እንዳለባት ነበር የነገራት። ግራ ተጋብታ ምሺ ብላ በጣም ቆንጅዬ ልብስ ነበር የለበሰችው። ታዲያ ለእጇም አበባ ይሰጧታል። ያንንም ይዛ ወደ ዝግጅቱ እየገባች ነበረ። በዚህም የመጣው ሉሺን ነው። እሱም ሲናገር የነበረው ይህንን ጎልደን ፕሮጀክት የተባለውን ፕሮጀክት ያዘጋጀው ለእሷ እንደሆነ፣ ታዲያ እሷ በራስ መተማመን እንዲኖራት እንደሆነ ነበር ሲነግራት የነበረው። በመቀጠልም በሁሉም ሰው ፊት ተንበርክኮ የአግቢኝ ጥያቄ ሉሺን ይጠይቃታል። ታዲያ ሁሉም ሰው እሺ በዩ እያሉ እየደገፏት ነበረ። እስከ ዛሬ ያደረገላትን ነገር እያስታወሰች በሰዎቹ ብርታት አማካኝነትም እሺ ትላለች። እነ ቻውሱም በጣም ደስ ብሏቸው ነበረ። እሱም ቀለበቱን እጇ ላይ ያደርግላታል። ታዲያ ያሳለፉትን ጥሩ ጊዜ እያስታወሱ ደስተኛ ሆነው ነበረ። በመቀጠልም አያትየው ነበር የደወለችላቸው። ሁለቱ አንድ ላይ እንደሆኑ በምታውቅበት ጊዜ በጣም ደስ ብሏት ነበረ። በመቀጠልም እስካሁን የሰሩት የልብስ ዲዛይን ይቀርብ ጀመረ። ሞዴሎቹ ልብሱን ለብሰውት በጣም አምሮባቸው ነበረ። በቀላሉ አድናቆትን ማትረፍ ችለዋል። በዚህም በስኬት በፍቅርና በራስ መተማመን ይሄ ጥርምጥና ለፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።